ሰላም ውድ ቤተሰቦቻችን እንዴት አላችሁ? ፍቅረኛችሁ ወደፊት ጥሩ ባል ይሆናል ወይስ አይሆንም ብላችሁ አስባችሁ ታውቃላችሁ? ዛሬ አንድ ወንድ ጥሩ ባል እንደሚሆን የሚያሳዩ 7 ጠቃሚ ምልክቶችን እንመለከታለን። ፍቅረኛችሁ ጥሩ ባል፣ መልካም ባል መሆኑን አብራችሁ ስትኖሩ፣ አብራችሁ ጊዜ ስታሳልፉ የምትለዩበትን 7 መንገዶች እነግራችኋለሁ። እስከ ቪዲዮ መጨረሻ በጥሞና ተከታተሉ። አዲስ የሆናችሁ ሰብስክራይብ፣ ቻናሉን እናሳድገው። ብዙ ነገር ወደፊት እንመካከርበታለን። ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ ማለት ነው፣ ላይክ አድርጉ። የመጀመሪያው ፍቅረኛችሁ ጥሩ ባል፣ ጥሩ አባት፣ ለወደፊት ጥሩ አጋር መሆን የምትለዩበት መንገድ የመጀመሪያው አንደኛው አክብሮት ይሰጥሻል ወይ? አክብሮት መስጠቱን ቸክ ማድረግ አለብሽ። አብረሽ ስታሳልፊ፣ አብረሽ ስትኖሪ፣ ፍቅረኛ ሆነሽ ስትኖሪ ማለት ነው። ለምሳሌ ሐሳብሽን፣ ስሜትሽን እና ውሳኔዎችሽን የሚያከብር ከሆነ ይሄ ጥሩ ምልክት ነው ለወደፊት ማለት ነው። በዚህ ሰዓት በአሁኑ ሰዓት ሐሳብሽን፣ ስሜትሽን የሚያከብር ሐሳብሽን የምታመጫቸው የምታወሪውን ሐሳብ የምታፈልቂውን ሐሳብ የሚቀበልሽ ከሆነ ስሜትሽን የሚረዳሽ ከሆነ የሚያከብርልሽ ከሆነ ውሳኔዎችሽን ደግሞ የሚያከብር ከሆነ ይሄ ለወደፊቱም አብረሽ የምትቀጥይው ሰው ነው ማለት ነው። የሚቀበልሽ፣ የሚያደንቅሽ፣ የሚያከብርልሽ ይሄ ጥሩ ባል ይሆናልና አክብሮት ይሰጥሻል ወይ ነው። አንቺ ደግሞ እያለም ያጣጥልሻል። የሚያጣጥልሽ ከሆነ ነገ በትዳር ውስጥ የባሰ ነው የሚሆነው ማለት ነው። የባሰ የሆነው በጋብቻ ውስጥ እየባሰበት ነው። ስለዚህ ከአሁኑ ይሄን አንደርስታንድ ማድረግ አለብን። ሁለተኛው ቃሉን ይጠብቃል ወይ ነው። ሁለተኛው ቃሉን ይጠብቃል ወይ የሚለውን የሚያወራውን የሚያስበውን ይፈጽማል ወይ ነው። የሚለውን የሚፈጽም ሰው በትዳር ውስጥም የሚታመን አጋር ይሆናል ወይም ባል ይሆናል ወደፊት ማለት ነው። ጥሩ ወንድ ይሆንሻል። ጥሩ አባት፣ ለልጆችሽ ጥሩ አባት ይሆንሻል። ለዘመዶችሽ ጥሩ ልጅ ዘመድ ይሆናል ማለት ነው። ለአንቺም አሳቢ፣ ለአንቺም ቃሉን የሚጠብቅ በስርዓት የሚያሳድርሽ፣ ልጆችን በስርዓት የሚያሳድግ ይሆናል ማለት ነው። ቃሉን ይጠብቃል ወይ ነው። በዚህ አውርቶ በዚህ ፈሰስ ነው። አንድ ቀን አውርቶ ያን ረስቶ ሌላ ነገር ነው የሚያወራው። ምን አይነት ነው ባህሪው? ይሄን ቃሉን ይጠብቃል ወይ ብለሽ መርምሪ ማለት ነው። ይሄን ዳስሽ አብረሽ ስታሳልፊ ማለት ነው። ሶስተኛው በችግር ጊዜ ይረጋጋል ወይ? ለምሳሌ ምን ማለት ነው? በችግር ጊዜ ይረጋጋል ወይ? ሲቆጣ ወይም ሲጨነቅ ምንድን ነው የሚያደርገው? በክብር ነው የሚያነጋግረው ከሆነ የጠነከረ ስብዕና አለው ማለት ነው። በክብር የሚያነጋግር ከሆነ የጠነከረ ስብዕና አለው ማለት ነው። ሲቆጣ መጥፎ ነገር የሚወስን፣ ሲደሰት ደግሞ ቶሎ ብሎ የሆነ ነገር የሚወስን ሰው ይሄ ከባድ ነው። በትዳር ውስጥ ለወደፊት ስቀጥይ ከባድ ነው ማለት ነው። ሲቆጣ ወይም ሲጨነቅ በክብር የሚነገር ቁጭ ብለን እናውራ፣ ችግሩን በሰላማዊ መንገድ እንፍታው። ምክንያቱም በጋብቻ ውስጥ ጭቅጭቅ አለ፣ ንትርክ አለ፣ ግጭት ይኖራል፣ ጊዜያዊ ይሁን እንጂ። ስለዚህ ይሄን ችግር አውርተን እንፍታው። ተረጋግቶ አንቺንም አረጋግቶ በችግር ይፈታል፣ በንግግር ይፈታል የሚል ሰው በጣም ጥሩ ባል ነው የሚሆነውና ይሄን መርምሪ ማለት ነው። ይሄ ባህሪ ካየሽበት እንዳትልቂው ጥሩ ሰው ነው ማለት ነው። ለወደፊት ጥሩ ሰው ይሆንሻል ማለት ነው። በችግር ጊዜ የሚረጋጋ ትዕግስት ያለው ሰው ማለት ነው። አራተኛው ጠቃሚ ምልክት ታማኝ ነው ወይ ነው። ታማኝ ነው፣ እውነትን የሚናገር፣ ሚስጥር የሚደብቅ፣ የማያፈስ፣ በዚያ ወርቶ በዚህ የሚያፈስ፣ ያንቺ ሚስጥር አሳርፎ ለሌላ ሰው ለባዕድ የማይሰጥ፣ ለጓደኛ የማይሰጥ፣ የትዳር ሚስጥር የሚጠብቅ፣ የቤተሰብ ሚስጥር የሚጠብቅ
ነው ወይ? ነው ዝም ብሎ ማውራት ነው? ዛሬ ከአንቺ ጋር ያደረግሽውን ነገ ወጥቶ ያደርጋል ወይ? ነገ ወጥቶ ይናገራል ወይ? ምን አይነት ቁጥብ ነው? እንዴት ነው? ታማኝ ነው ወይ? ይታምናል አንቺ የሚለውን ነገር መመርመር አለብሽ። እውነትን የሚናገርና ሚስጥር የማይናገር የሚደብቅ ሚስጥርን ያዝ የሚያደርግ ሰው ጤናማ ግንኙነት ይገነባል። ለወደፊቱ ጤናማ ግንኙነት ይገነባል። ስለዚህ ታማኝ ነው ወይ የሚለውን ጥያቄ መመለስ አለበት ማለት ነው፣ ፍቅረኛሽ ማለት ነው። ቀጣይ ቆንጆ፣ ደህና፣ የሚወደድ ባል፣ ጥሩ ባል መሆኑን የምታወቂበት በእነዚህ ምክንያቱም ማለት ነው። አምስተኛ አንዱ አመላካች ጥሩ ባል መሆኑ ለወደፊት የሚያመላክትሽ ምንድነው? ኃላፊነት ይወስዳል ወይ? ለምሳሌ በስራው በገንዘቡና በህይወቱ ላይ ኃላፊነት የሚወስድ ሰው ነው ወይ? ምክንያቱም በስራው በገንዘቡና በህይወቱ ኃላፊነት የሚወስድ ሰው ለትዳሩ ዝግጁ የሆነ ሰው ነው። ቤቱን የሚመራ፣ ገንዘቡን ለቤቱ የሚያፈስ፣ ልጆች፣ ለሚስቴ፣ ለወደፊት ህይወቴ፣ ለስራዬ፣ ለቤተሰብ የሚል ሰው በጣም ጠንካራ ቤት ይገነባል ማለት ነው። ትዳር የሚገነባ ነው። ስለዚህ ለገንዘቡ ያለው ክብር፣ ለስራው ያለው ክብር፣ ለህይወቱ ያለው ክብር እና ኃላፊነት ይሄን ማወቅ አለብሽ ማለት ነው። ማወቅ መረዳት አለብሽ። ይሄ ምልክቱ ነው አንዱ። ስድስተኛው ከሰባቱ ውስጥ ስድስተኛው ደግሞ ስህተቱን ያምናል ወይ? በጣም የተቀደሰ ትልቁ ነገር ይሄ ነው። በቃ ስህተቱን የሚያምን ሰው ትልቅ ሰው ነው። ትልቅ አይምሮ ያለው ሰው ነው ማለት ነው። ትህትና ያለው ሰው፣ ፍቅር ያለው ሰው፣ ህልም ያለው ሰው ስህተቱን ያምናል። ተሳስቻለሁ ብሎ መቀበል የሚችል ነው። ሰው በትዳር ውስጥ ስህተቱን የሚቀበል ሰው በትዳር ውስጥ ችግሮችን በቀላሉ ይፈታል። ችግሮችን በቀላሉ የሚፈታ ሰው ነው። አንቺ ብታጠፊም እንኳ እሱ እንደ ስህተት አድርጎ የሚያይ ከኔ ነው ስህተቱ ብሎ፣ ልጆች ቢያጠፉ እንኳ ከኔ ነው ስህተቱ ብሎ በጠረጴዛ ዙሪያ ለመፍታት እሳስቻለሁ ብሎ በሰላማዊ መንገድ ችግሩን ለመፍታት የሚሞክር ሰው፣ ፍቅሩን ለማስቀጠል የሚሞክር ከሆነ ለምሳሌ አሁን በዚህ በጮኝነት ጊዜያችሁ ልትጣሉ ትችላላችሁ፣ የሆነ ስህተት ትጨቃጨቃላችሁ። በዛ ሰዓት እኔ የተሳሳትኩት ብሎ ዝቅ ብሎ የሚቀበልሽ ከሆነ ይሄ በጣም መስዋዕት እየከፈለ ነው ማለት ነው። ነገ ጥሩ ሰው ነው የሚሆነው። በትዳር ውስጥም ጭቅጭቅ ስለማይጠፋ ይጠቅምሻል ማለት ነው። ትዳር ውስጥም ጭቅጭቅ አለ፣ ንትርክ አለ፣ በሀሳብ በብዙ ነገር ንትርክ አለ። ይሄን ነገር የመፍታት አቅሙ ከፍ ያለ ነው ማለት ነው። በጣም ብስል ሰው ነው ማለት ነው። ስህተቱን የሚያምን ከሆነ ማለት ነው። ይሄን አንዱ ምልክት ነው የጥሩ ባል መሆኑ ለወደፊቱ ፍቅረኛሽ አንዱ ምልክት ነው። ሰባተኛውና የመጨረሻው ለወደፊት ግልጽ እቅድ አለው ወይ? ይሄ ዋናው መሰረቱ ነው ማለት ነው። እቅድ የሌለው ሐሳብ የሌለው ዝም ብሎ የሚወጣ የሚገባ የሚሰራ የሚበላ የሚያጠፋ ለነገ የሌለው እቅድ የሌለው ሰው በህይወትሽ ማስወጣት አለብሽ። ከዛሬ ጀምረሽ በህይወትሽ አስወጪው ማለት ነው። ስለ ጋብቻ ሐሳብ የሌለው እውቀት የሌለው ዓላማ የሌለው ቤተሰብና የወደፊት ህይወት ግልጽ እቅድ የሌለው ሰው ከሆነ ከባድ ነው። ስለዚህ ይሄ ፍቅረኛሽ አሁን አብረሽ ያለሽው ፍቅረኛሽ ወይም እጮኛሽ ስለ ጋብቻ ያለው አስተሳሰብ የወደፊት እቅዱ ምንድን ነው? ቤተሰብ እና የወደፊት ህይወት ግልጽ እቅድ ያለው ሰው በብዙ ጊዜ የተሻለ አጋር ይሆናል። በብዙ ጊዜ የተሻለ ባል ይሆናል ማለት ነው። ምክንያቱም እቅድ ያለው ሰው አብሮ ቤተሰቡ እንዴት መምራት አለበት፣ ጋብቻው እንዴት መምራት እንዳለበት፣ በምን ሁኔታ መቀጠል እንዳለበት፣ ልጆችን እንዴት ማሳደግ እንዳለበት ራሱ ግልጽ ያለ እቅድ አለው ማለት ነው። ስለዚህ አብረሽ ከፍቅረኛሽ ጋር ስታሳልፊ ይሄን መመርመር አለብሽ። አስታውሱ፣ ጥሩ ባል የሚሆን ሰው በቃሉ ሳይሆን በተግባሩ ይታወቃል። ይሄን ማጤን አለብሽ። ጥሩ ባል የሚሆን ሰው በቃሉ ሳይሆን በተግባሩ ይታወቃል። እናንተ ምን ትላላችሁ? ፍቅረኛችሁ ከነዚህ ምልክቶች ስንቱን ያሟላል? ኮሜንት ላይ ጻፉ። አሁን ፍቅር ላይ ያላችሁ ልጆች ለሴትም ይሰራል፣ ወንዶችም ተጠቀሙበት። ግን በቀጣይ ቪዲዮ ስለምሰራላችሁ ጠብቁ ያን ቪዲዮ።
እናንተም ታያላችሁ። ስለዚህ ጉዳይ ፍቅረኛችሁ ከእነዚህ ምልክቶች ስንቱን ያሟላል ብላችሁ ታስባላችሁ? ፍቅረኛ ያላችሁ ማለት ነው። አስተያየታችሁን ከታች ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። ለወደፊቱ በስፋት ስለምንመጣበት ሰብስክራይብ አድርጉ። ብዙ ሀሳቦች እናወራለን፣ ብዙ ምክሮችን ሸር እናደርጋለን ማለት ነው። ለዛሬው ይቆየን። ሰላም ቆዩ።